ሸማ ተራ የተቃጠለው ሸማ የአማራ ባህል ስለሆነ የአማራን ባህል ከአዲስ አበባ ጠራርጎ ለማጥፋት አቃጥሎ ለማጥፋት ነው። ይሄን ደግሞ ያዘዘችው አዳነች አቤቤ ናት። ይሄ እኮ ጥላቻ ነው። ኖርማል ፖለቲካ እኮ አይደለም። ይሄ ሙሉ ድንቁርና፣ ይሄ ድድብና። ወደ ቀኝኛ ክላሽ ይዘን እየሮጥን መንግስት በድሮን የሚያድነን ዝንተ ዓለም እንደማያሳካ ደርሷል። ኦሬዲ መሰጁ ደርሷል። ስለዚህ አሁን አንደኛ ኃይላችንን እናሰባስብ፣ ሚዲያ ላይ ህዝብ እንቀስቅስ፣ ብጥብጡ ወደ ህዝብ ደረጃ ይውረድ። ህዝብ መገዳደል፣ መጨፈ እንደዚህ አይነት ነገር ካልተፈጠረ ምንም ሳውንድ እያገኘን አይደለም፣ ምንም እየተሰራ አይደለም የሚል ነው። ወደ ከተማ እናምጣው፣ ረብሻ ይነሳ ነው። የረብሻ ማስነሳቱ አካላት ከኦሮሞ ሳይድ ኤኮ የሚያደርግላቸው አለ ነፈዙ። ከዚህኛው አካል ደግሞ ሆን ብሎ የተሳሰሩ ከውስጥ የተሳሰሩ አካላት አሉ። እነኚህ አካላት ራሳቸው የሚያጠራቸው ነገር ያጠራቸዋል። ኦሮሞን እዚህ ውስጥ የሚከት ነገር ግን ማየት አንፈልግም። ሲምፕል ዛት። ፈርስት ቲንግ ፈርስት፣ ሊቭ አወር ፒፕል አሎን። ሊቭ አወር ፒፕል አሎን። የተቃጠለው መርካቶ መሃል ላይ እሳቱ ገና ሳይጠፋ ገና እሳቱ መንደድ ሲጀምር እናንተ ሚዲያ ላይ መታችሁ ህዝባችን ላይ ጥላቻ ማንደድ ጀምራችኋል። ሶ የፖለቲካ ሻጥራችሁ ይፈታል በጊዜው። የህዝባችንን ስም ካፋችሁ ውስጥ አውጡ። የኦሮሞን ስም ካፋችሁ ውስጥ አውጡ። እናንተም ደግሞ ኦሮሞን ምናምን ሲባል አግሬሲቭ አትሁኑ። እኔ ብዙዎቹ እዚህ የሚሰሙኝም ያላችሁ የኦሮሞ ልጆች ካላችሁ ሆን ብለው ያስቀመጧቸው ሰዎች አሉ። ሁሉ ጊዜ ማንኛውም ጠላት ሲመጣ ደካማህን ነው የሚጠቀመው። ማየም አስተዋል የማይችል በገንዘብ በቀላሉ የሚገዛ ካወርድ፣ እንደዚህ አይነት ሰዎች ናቸው ጥቅም ላይ የሚውሉ። ወይም ደግሞ የራሳቸው ቋንቋውን የሚናገሩ እዛ ሰርጎ ገቡን ነው የሚጠቀሙት። እነኚህም ባያችሁ ቁጥር ደማችኋል። ላረጋ ብላችሁ ኦሮሞ ባይዘው ዲስኦን ማድረግም ይችላል። ታውቃላችሁ፣ በገዳው አንተ ኦሮሞ አይደለህም ብሎ ማውጣት የሚችል ህዝብ ነው። ግዴታ የአባቴ ሽንት ነው ምናምን የሚባል ነገር የለም። ከወጣህ ወጣህ ነው፣ ያስወጣሃል። በማንነቱ በባህሉ በገዳው በሰፉ በለጉ ማትኖር ከሆነ ትወጣለህ። ሚዲያ ላይ ካልቸራችንን እንከተላለን። እንደ ኦሮሞ ማናያቸውን ሰዎች አንተ ለኦሮሞ ማንነት ለሰፉ ማትጨነቅ ነህ፣ የማንኛውም ፖለቲካ ፓርቲ የማንኛውም ወኪል አይደለም፣ እንደ ህዝብ we do not accept your attitude the way you stand ብለን እንደ ኦሮሞ ፑሽ ማድረግ እንችላለን። ከራሱ ከገዳው ውስጥ ማስወጣት ባንችልም ማለት ነው። አባገዳዎች ሆነን አትሊስት ሚዲያ ላይ we don't accept this person unanimously, we don't accept him as Oromo. He's subservient to other agendas against our people. እኛን ህዝብ የሚያስጠቁ አጀንዳዎችን አገልጋይ ነውና በራሳችን ገዳ በራሳችን ሰፉ የማይኖር የማይገሰጽ የማይሰማ ነው። አልታረም ብሎናል። እንደ ኦሮሞ አክሰፕት አናደርግም ማለት እንችላለን። እኔ እንደ ግል እችላለሁ። ከኔ ጋር የሚስማሙ ኦሮሞነታቸው ላይ የማይደራደሩ ብዙ ወንድሞቼ ደግሞ እንደዛ ነው። I don't accept. So ህዝባችንን ጉዳይ አሁን የኦሮሞዋን ጉዳይ ነው ፈርስት ቲንግ ፈርስት የምንረዳው ነገር። ቅድም እህቴ እንዳለችው የምናደርጋቸው ነገር ጥሩ ነገር። ፖለቲካውን በደንብ ሲበተን ከዚህ በፊት እንደተዋረዱት ይዋረዳሉ። እነኚህ ሰዎች ውርደት አይጠግቡም። ቢኮዝ የሚሰሩት የራሳቸው በሽታ ያለበት ውሸት ላይ ስለሆነ የተመሰረቱት። ነገ ከነገ ወዲያ ፖለቲካው በደንብ ሲወጣ ቅሌታቸውን ይከናነባሉ። ቅንድብ የላቸውም፣ አያፍሩም፣ ተመልሰው ይመጣሉ the same thing ለማውራት። at the moment ግን ፖለቲካውንም መንግስትንም ምንንም ዲል ያደርጋሉ፣ ችግር የለውም። ህዝባችን ግን ሰፊ ህዝብ ነው። ህዝባችንን ስሙን ተው። ይሄ የኦሮሞ ጉዳይ አይደለም። ራስህ አቃጥለህ ራስህ መተህ ራስህ ጮህ it's not gonna work. leave us alone። ይሄ ነው መልእክቴ። ይሄ በነገር ይችላል። ይቅርታ ስቴጅ ላይ ቆየኝ። እሺ ሶ እኔ ያለኝ አንደርስታንዲንግ እኔ እውነት ለመናገር አያና አሁን ኡሪ የሚባለው ልጅ ይሄ ሆይ ነው እንጂ እኔ በመረዳው ማለት ነው የሆነ አካል ጋር ይሰራ ወይ ከሆነ አካል ጋር እነዚህ ከተባሉ ሰዎች ጋር ግንኙነት አለው ብዬ በፍጹም አላምንም። ግን ይሄ እንደ ጆን ዳንኤል ሆይ በስቶበት ሩሙ ላይ እውነት ለመናገር የተናገረ ነው ሮንግ ነው ስቲል እየፈለገም ቢሆን ያ ትክክል ነው ብዬ ባላምንም፣ ግን እንደዛ ነው ብዬ አላምንም። የኔ ሩሙ ሄጄ ሰማለው በማየው ነገር ለህዝቡ እንትን የሚለው ግን አንዳንድ ጊዜ የኛ ልጆች ይሄ አንዳንድ የበታችነት የሚያጠቃቸው ሩማቸው ላይ በዛ ሲል ሰው መጥፎ ጥሩም ተናገሩ እንትን የሚላቸው ሰዎች አሉ። ደስ የሚላቸው ሰው በቃ አቴንሽኑን ማግኘታቸውን ብቻ አይተው የማይሆን ራሱ ሄደው በጣም ደሜን ያፈሉኛል። እየሄዱ እያወሩ የማይሆን ነገር የማይመስል ነገር እየተቀለደባቸው እየተሰደቡ በአክሰንታቸው በማንነታቸው ስቲል ግን ስቴጅን በማግኘታቸው ብቻ ራሱ የሚያረጉት እንትኖች አሉ ብዬ አምናለሁ። ከዛ ውጪ ግን እንደዛ እንትኑ
ትክክል አይደለም። ስቲል ህዝባችን ላይ ነው። አንድም እኔ የትኛውን ፓርቲ ሜንሽን አልተደረገም። በእነዚህ ሰዎች በሚያደርጉት ኖ ማለት አለብን። ስድቦችን ህዝብ ላይ በተለይ እኛ ተብሎ ህዝብን ለማሳረድ ነገር አብዛኛው እንደምናየው ዛሬ የፍላጎት አለው አይደለ? የእንትኑ ፓወሩ ፍላጎት አላቸው። አልተቻለም አያና እንዳለው በህዝብ ግን ይቻላል ብሎ ያምናሉ። በተለይ አማራና ኦሮሞን ህዝብ እንደ ህዝብ አጣልተው እንደ ህዝብ ተገዳድሎ ስልጣን ላይ መምጣት የሚፈልግ አካል እንዳለ ሌላውንም ብሔር ብሔረሰብ ለመጨመር እንደ ጉራጌ አይነት ለመጨመር ይህንን አድርገው ወደ ስልጣን መምጣት የሚፈልጉ አካላቶች እንዳሉ ግን ግልጽ ነው እና ይሄን ለማለት ነው። በጣም ነው የማመሰግነው። እኔ ግን ጥያቄ ሁሪ ማለት ነው ብቻውን አይደለም ይሄንን ነገር ያደረገው ሰው አሁን እየተቆራረጠ እየተፖሰተ እነሱም ደግሞ ለራሳቸው ፕሮፓጋንዳ እየተጠቀሙበት ያሉት የሁሪኒ ቪዲዮ ብቻ ነው እየቆረጡ እያመጡ ቪዲዮ ምናምን እየሰሩበት ያሉት ማለት ነው። ግን እንደኔ ግን ሁሪ ቪዲዮን እንዳለ ቢያወጣ እዛ ቤት ውስጥ ሲወራ የነበሩ ማን ሩም ገብቶ ሲያወራ እንደነበረ ማን ይሄን ነገር እንዲናገር ሲቀሰቅሰው እንደነበረ እነማን እንደነበሩ ሩሙ ላይ እሱ ገስት ውስጥ ማን እንደነበረ መጥቶ ቢናገርና ቢያወጣ ጥሩ። ለምን እሱ ብቻውን ፈልጎ ያደረገው ነገር ሳይሆን እሱ ሩም ውስጥ ገብተው ለብዙ ጊዜያቶች እሱን የሚቆሰቁት ሰዎች አሉ። ጃል ማን ነው ስምሽ? ጃል ትንሿ ምን አለ መሰለሽ ሁሪ ማንም ሊያዘው የሚችል ሰው አይደለም። ሁሪ ምንም ጣጣ የሌለው አርሲን ሁለት ቦታ ከፍሎ የባሌ አርሲ እና የታችኛው አርሲ እያለ ሲቀጠቅጥ የነበረ ነው የራሱን አርሲ ህዝብ እና ሁሪ ዛጋ የሆነ ነገር ሙቀት ፈልጎ ድምቀት ፈልጎ ያለው ነገር የሆነ ሰው ከጎኑ አለ ሰዎች አሉ ብለሽ እዚህ አጉል ምርመራ የምታደርጊው እንታይ። ሁሪ ማንም ከጀርባውም የለም። ሁሪ ብቻውን 140 ሰው ነው 1000 ሰው እንደፈለገ ነው። ሲፈልግ አርሲን ይሰድባል፣ ሲፈልግ ሐረርጌን ይሰድባል፣ ሲፈልግ ወለጋን፣ ሲፈልግ ሸዋን የፈለገውን ይሰድባል። እኛንም ይሳደባል። ሁሪ ጀዋር ይሳደባል፣ ከፈለገ እኔንም ይሳደባል። እኛ ከምንም አንቆጥረውም። ልጁ እንደፈለገ ነው። መጥቶ ሪጋ እንደገና እንተበታ ቀለዳ ጀረ ምናምን ይላል እና ይህንን አጀንዳ አድርጋችሁ ሁሪን ላይ እንደሆነ ነገር አድርጋችሁ አስፍታችሁ ባታወሩ ጥሩ ነው። ሁሪ ስሙ ራሱ ሁሪ ነው። ምን ሆናችሁ? አያና እንዴት ነህ? ደህና ነህ? አያና ደህና ነኝ። ዳሌ እንደዛ ለማች ብሮ በተሟላ ጤና ላይ እንደዛ ከሌለ ማለት ነው አይ ቲንክ የሚፈለገውን አይነት እርዳታ ተደርጎለት እዛው ባለበት ሀገር ላይ ትክክለኛው ኬር ሊደረግለት ይገባል። ሚዲያ ማለት የራሱ ጋይድላይን አለው። ሚዲያ ላይ ስትመጣ ጋይድላይኑን ሪስፔክት አድርገህ መንቀሳቀስ ነው ያለብህ። ዝም ብለህ ልትፈነጭ ትችላለህ የሆነ ሲሪየስ የሆነ አካል ጋር ሲሪየስ የሆነ ነገር እስክትነካ ድረስ ማለት ነው። አይ ዶንት ኖ ሃው ያለው ታያና በፖለቲካ መልክ አሁን አንተ የምታራመዱት ትላልቅ ፖለቲካ ነው። ስለዚህ እንግዲህ ተሳስቶ ይኸውልህ አጋጣሚ አቃጣሪ ሆኖበት ተሳስቶ እዚህ መረብ ውስጥ ገብቶ ካልሆነ መረቡ አለ። መረቡ የተያያዙ አካላት ናቸው ይሄንን እየሰሩ ያሉት። እሱን አንተም ታየዋለህ። እንግዲህ የተቀናጀ ነገር ነው፣ ዝም ብሎ አይደለም። እኩል ተጀምሮ የሆኑ ቲፎዞች እኮ አሉት። ቲፎዞች እሱን አይደለም የምልህ፣ እሱን አይደለም የሆነ አዋቂ ምናምን አውቆ የሚያደርግ አይነት እንትን ይሰንባሉ። ይሄ እሳቱና ከእሳቱ ጋር ተያይዞ እዚህ ጋር እየተዋከበ ያለው ነገር የቲፒኤልኤፍ ደብረጽዮን የዋና አማራ እና አንዳንድ ጽንፈኛ የሆኑ በመጠፋፋት በህዝብ ጥላቻ የሚያምኑ አካላት ያቀናጁት ነገር አለ። እዛ ውስጥ ሄዶ ነው ይገባላቸው። አውቆ ነው አይደለም የሚለውን እኔ መናገር አልችልም። እንደምትለኝ ከሆነ ይገባል። ሁሪ የቾ መቀማይሳ ሁሪ የቾ ቤታ ማለቹ ማልሴቴ መራቱ ማቲ ሂደታ መራቱ ፊ ማቲ መቱ ሂደታ እኒ ኑኢ ጀዴ ዱበቴ ታናን ኑኢ ከን ጀዴ አካ ደገራ ሞቱማ ታናን ሞቱማን መራቱ ሳ ሂደታ ኑኢ ከን ጀዴ አካ ኦሮሞ ታናን ኦሮሞንስ መራቱ ሳ ሂደታ መራቱማ ረከና ህንቀቡ እያለማ ጩቡስ ሚቲ ገሩ መራቱማ ሙ ኬሱ ሜሳንም እንጅሩ at the expense of our people's integrity and respect ኦሮሚ ኢትፈየደሚ አከበርባዴ ነው ሀጎዱ መራቱ ለተቂሳን እንጅሩ ኩኒ ሚዲያ መነሳቲ መራቹን ይደንዳ ኡፈተሳይ ጅረቴ ፌስታለ ሚለቲ እቹን ይደንዳ አባን በርባዴ but this is a social space አከ ኡመታት አከ ተባለ የሆነ የሚገፋው አጀንዳ ከኋላ የለም ብዬ እኮ አላስብም። ግን እያልኩ ያለሁት ልጁ አርሲ ሆኖ
የባሌዎችን አርሲ ብቻ አድርጎ ሲቀጠቅጥ የነበረ ጉዳዩ ምንም ጉዳይ የሌለው ከፈለገ ጀዋር የሚቀጠቅጥ አንተንም ካወቀ ዝም ብሎ የሌለ ስም ሰጥቶ የሚቀጠቅጥ ልጅ ነው። እንዲህ በላይክ ሲረስ የምትቆጥሮ ሰው አይደለም። በቃ ሚዲያ ላይ መሰማት የሚፈልግ ዝም ብሎ የሰራው ነገር የተናገረው ነገር በዚህ ኬዝ ባይታይ ጥሩ ነው። ኬዙ ሲሪየስ ኬዝ ነው። ፕሊዝ በእናታችሁ እንዴት እንደምታዩት አላውቅም። ኬዙ በዛ መልኩ ማየት የምትችሉት አይደለም። እስኪ እንተንፍስ ያለው እሺ ይቀጥል። ባሌ ተናገራላችሁ። ሰውየው ሲሪየስ አይደለም፣ ስራው ሲሪየስ ነው። እሱ ባለድርሻ አካላት ኃላፊነቱን ይወስዳሉ። አቶ ኩሽ ልዑል ተራዬ ሲደርስ ንገረኝ። ሚስተር አያና እንደ ዳለቻ ኦኬ ተክባክ ባሌ ኦብስ ተኩመና ኦብሲቲ ቤካ አለክ ባሌ ሀዱበት ብለን ሀንገፋ አዲስ ለዛው ነው ቤካ ቤቱን እንዲያይ ነው። ቤካ ካለክ ቤቱን ይመጣው ሚውትን አንሳ በለው። አልሰማህም? ቤካ ካለ ሚውትን አንሳ። ቤካ እየሰማ ነው። ችግር የለውም። ዳለቻ የለውም። ዳለቻ ማኔጀር ኦኬ። ቤካ ሰምተሃል? ኦኬ ዳለቻ ቤካ ሲፈን ራጂ ጉደታ ባይዘወይ አያና ኩሽ ኦቦሌቲ ቴነስ መርኬሰ ነው። ቴንክ ዩ ልክ ነው አያና ባይዘወይ ላመሰግን እፈልጋለሁ። እዛ የሆነ ትራፕት አዘጋጅተውልህ ወያኔዎች ቤት ገብተህ ጥብጥቢ ተጫውተባቸው ነው የወጣው። ዝላፊን ቴንክ ዩ በሉት። ጥሩ ስራ ሰርተህ ነው የወጣኸው። እንደዚህ አይነት ሰው ነው ሚዲያ ላይ የሚያስፈልገው። ጆለን ላሊን ሌላላ ተሎ ትቅሬ ሰውን ምራቼ ከሰባ ይቃለች። ይሄ እሳት ወደ እሳቱ ከመጣን ወደ አጀንዳው ከመጣን ልክ አያና እንዳለው አፄ ዘርዓ ያዕቆብ የሚባል ዘረኛ ሰውዬ እሳቱ ተቀጣጥሎ ወዲያውኑ ነው የገባው ላይቭ ላይ። አሁን ትንሽ አንደርስታንድ ፖለቲካ ለሚያደርግ ሰው ኢዚ ነው። እሳቱን ተቀጣጥሎ ገና ሌላ ነገር ሳይባል የአካባቢ ሰዎች እንኳን ሳይሰሙ እሱ ላይፍ መግባቱ አንድ የሚሰጠን ነገር አለ። ባይዘዌ ይሄ ብቻ አይደለም፣ ነገሮችን ማያያዝ መቻል አለብን። ይሄ ብቻ አይደለም። ሳሪስ አካባቢም እንደዚህ አቃጥለው ነበር። ወደዚህ ወደ ቦሌ አካባቢም መገናኛ አካባቢም ቃጠለው ነበር። ትዝ ይላችኋል። በዚሁ በ2 ዓመት ውስጥ የተደረገ ነው። እንዳላችሁት መሬት ላይ ተንተፋትፎ 4 ኪሎ አይደለም አባይን መሻገር ያልቻሉ ጽንፈኞች ያገኙትን እንትን ሁሉ እየቧጨሩ ነው። ይህንን ግን ወደ ህዝቡ ሊያመጡ ሲፈልጉ አያና እንዳለው እኛ የኦሮሞ ህዝብ በጣም ብዙ የራሱ የነሴት ያለው የገባው አንደርስታንድ የሚያደርግ ሀገርን ከሁሉ ነገር በላይ አስበልጦ የሚያይ ማህበረሰብ መሆኑን ያለመረዳታቸው ነው ባይዘዌ ከደንበጫ ያላወጣቸው። ይህን አልተረዱም። ጠላት ነው ብለው የሚያስቡትን ማህበረሰብ አንደርስታንዲንጉ የላቸው። እኛ ግን እንደ ኦሮሞ ማህበረሰብ ተወላጅ ህዝባችንን እናስረካም። እንደ ፈረስ በለስ ህዝብ ነው፣ ሁልጊዜም ይኖራል። ፓርቲ ይመጣል ይሄዳል፣ መንግስት ይመጣል ይሄዳል። ህዝብን እንደ ጠላት አድርጋችሁ በዶክተሮቻችሁ በራስ ሚዲያ የሚባል አለ ባይዘወይ የእነሱ 3 ፕሮፌሰሮች ተሰብስበው ህዝባችንን ኤቭሪ ሲንግል ላይ የሚሰድቡበት ሚዲያ አለ ባይዘወይ። 2 ከእንግላንድ 1 ከአሜሪካ ሆነው ተቀናይተው ትላልቅ ሰዎች ናቸው። አንዱ ጭራሽ ነጭ ፀጉር ነው ያለው። እንደሱ አይነት በጥላቻ ህዝብን ቀስቀስን ገና ወደ ስልጣን እንመጣለን ስትል ከህዝቡ ጋር እንደምትጋፈጥ ህዝቡ ለራሱ ሰልፍ ዲፌንስ እንደሚቆሙ እንኳን አንደርስታንድ ያደረጉ ሰዎች ናቸው። ፕሮፓጋንዳ ሆነ ኦሮሞ ቤት አቃጥሎ ማያውቅም። ቤቱ ከተቃጠለበት እንጂ የሰው ቤት አቃጥሎ ማያውቅም። እንዲህ አይነት አጀንዳም የለውም። ይሄ ኋላ ቀር ባይዘወይ አይዲያ የሌላቸው ሰዎች የሚያመነጩት አይዲያ። እንዴት አድርገህ እሳት አደጋን መርካቶ ማለት ከምን እንደተሰራ እናውቃለን እኛ እዛ ነዋሪዎች። መርካቶ ማለት ቤቱ ራሱ ከምን እንደተሰራ እናውቃለን እኮ። ምን ማለት ነው መርካቶ? ይሄ እሳት አደጋ ባለሙያዎቹ አሉ፣ ይመረምራሉ። መንግስት የሚሰጠንን እንጠብቃለን። ነገር ግን ይሄን ወደ ፖለቲካ ማምጣቱ ፖለቲካ ብቻ መስሎ አይታየኝም። ያያ ነው ምን ያህል ጥላቻ እንዳላቸው እነዚህ ሚዲያ ላይ ያሉ ጉግ ማንጉጎች ለዚህ ማህበረሰብ ኤቭሪ ሲንግል ዴይ እየነገሩ እንዴት አድርገህ አንተ እሳት አደጋ ቃጠሎን ከአንድ ማህበረሰብ ጋር ታያይዛል? አእምሮ ካለ ፖለቲካውን ተውና ጤነኛ ሰው ከሆንክ ሙሉ ጤነኛ ሰው ከሆንክ አታስብም እኮ አይታስብም እኮ ታስቦም አያውቅም። በናዚ ጀርመን ጊዜም አልሰማንም። ጠላቶቼ ናቸው የሚላቸውን ወስዶ ጋዝ ቸንበር ውስጥ አድርጎ ነው የገደላቸው።
ነገር ግን ምን እየተደገሰልህ እንደሆነ የማታቅ ምን አይነት ሰዎችን ፒክ አድርገው ሚዲያቸው ላይ አምጥቶ አፉን እየዘጉት ነካ ነካ አድርጓቸው የኛ ልጆች ተናደው ያቺ ምስኪን ወተት በጠጣ አንጀቱ መጥቶ ዘሎ ድግስ ቤት ምትሎ ሲገባ እንዴት እንደሚያረጉ ሳያቸው ምን ያህል ጥልቅ ጥላቻ እንዳላቸው ነው እኔ የምረዳው። እንዳልሱ ምን አይነት ሰዎችን ነው ሰልክት አድርገው የሚያስገቡት መጀመሪያ ሚዲያቸው ላይ። እነዚህ የኛዎቹ ግርሳዎቹ እነዚህ ሺሻ ጄኔሬሽን የሚላቸው ዘለው ድግስ ቤት መስሏቸው ሲገቡ ሚዩት የያዘባቸው በተለይ ሔዋን አማራ የሚባል የሰይጣን ስብስብ ሚዩት ያደርጋቸዋል። ማናገራቸው አንድ ሰከንድ እንኳን። በተለይ ይሄ ዘርዓ ያዕቆብ የሚባል በኦሮሞ ጥላቻ ያበደ ሰው የሚያደርጉትን ነገር እናንተ ውጭ ተቀምጣችሁ የምታዩት ከስር ሆናችሁ የምታዩት የኦሮሞ ልጆች ግንዛቤ ልታረጉ ይገባል። ምን እየተሰራልህ ምን እየታሰበልህ እንደሆነ ማወቁ በጣም አስፈላጊ ነው። ካላወቅ ነው የምትበላው። በእነሱ ቤት እዚህ ሚዲያ ላይ ያለው ምን የማያውቀው በኢሞሽናል ዝም ብሎ ዘሎ ገብቶ ራሱን ንጹህ በዘፈን ምን ተሰራ ታውቃላችሁ? በኢሬቻ ምን ተሰራ ታውቃላችሁ? መሬት መንቀጥቀጥ ላይ ምን ተሰራ ታውቃላችሁ? መሬት የተንቀጠቀጠበት እኮ ወደ ኦሮሞ አምጥቶት መሬት ተንቀጥቅጦ ተፈጥሯዊ ነገር ወደ ኦሮሞ አምጥቶታል። ይሄ ጥላቻ ነው፣ ፖለቲካ አይደለም። ስለዚህ የጥላቻ ፖለቲካ በ21ኛው ሴንቸሪ የትም አይደርስም። ይመታል፣ በሚዲያም ይመታል። አንዳንድ ጊዜ ወጥተን ስንነግራቸው አይ እንደምታስቡ ሳይሆን ህዝቡ እኮ እንደዚህ አያስብም፣ ህዝቡ ከዛ በላይ ነው። የእናንተ ጥላቻ ራስን ጨጓራን አቃጥለው ትሞታታለህ እንጂ ህዝባችን ላይ ምንም ንክች የምታደርገው ህዝብ የለም። ተኝቶ የምጠብቅም ህዝብ የለም። ንክች የምታደርገው በፕሮፓጋንዳ እንበልጥሻለን። ባይዞ ተደራጅተን እንደናንተ ባንመጣም በፕሮፓጋንዳ እንበልጣለን፣ በፖለቲካ እንበልጣለን። ይሄን ልታቅ ይገባል። ህዝባችንን አንቅተናል፣ ነቅቷል። ህዝባችን ቤት ተቃጥሏል ብለህ ግርግር አድርገህ እፉፍ ብለህ የምትበላው መረቅ የለም ለማለት ነው። ቴንኪው፣ አመሰግናለሁ። ተባኗል እሱ። እሺ፣ አመሰግናለሁ። ድምጼ ክሊር ሆኖ ይሰማል ብዬ አስባለሁ። ልዑል እስኪመለስ ያው እንዲህ ኦርደር እንዲኖር ሁሉም ብድግ ቢል እንረባበሻለን ብሎ ነው ያላችሁት። እንኳን እዚህ ብዙም እንደዛ አይነት ችግር ስለሌለባችሁ ብዙም ያሳስብ እንኳን አይመስለኝም። ያው አንዳንድ ሰው ሳያወራ እንዳይረሳ ብዬ ነው። ቀጣይ ወደ ራጂ በሄድ የሚቀየመኝ ሰው አለ ብዬ አላስብም። ራጂ እስኪ አቬለብል ነህ? ያ ይገታን ጅራ ቤካ ሆጂ ቀበቴን ጅርቱ ታና ጋሪ ዮ xiqqoo qilleensi jiraates ነው ኮልቻሌት ሞያዳ አይ ቲንክ ኮንቨርሴሽኑ በአማርኛ ስለሆነ በሱ ባወራ ማንንም ቅር እንደማይለው እርግጠኛ ነኝ። 100% በኖዋር ኢሹ ሳይሆን በዚህ ኢሹ ላይ ከአያና ጋር እጋራለሁ። ቀደም ያነሳው የመርካቶን ጉዳይ ፓርቲኩላር አድርገን ቶፒክ አድርገን የምናወራ ከሆነ ገና ሰዓቱ ጀምሮ ሳይጠፋ ነበረ ቶፒክ የተጀመረው። ለእኔ ሁለት እይታዎችን ነው ያለኝ። አንደኛ እሳት መቀጣጠሉንና ያን ያህል ዲቫስቴትድ የሆነ የንብረት አደጋ ማድረስ የሚችል አቋም ያለው መሆኑን እንዴት አወቁት የሚለው ነገር እኔ እሳቱንም በማቀጣጠል ውስጥ ሮል እንዳላቸው ጠራጠራለሁ ሰፋ አድርጌ ካየሁ። ሁለተኛ ደግሞ ያረጉትን ነገር ከቨር ለማድረግ የተጣጣሩት ነገር ይታየኛል። ሶስተኛው ነገር ፖለቲሳይዝ ማድረጋቸው። ፖለቲሳይዝ ያደረጉት እንደ ፖለቲካ ስርዓቱን እየመራ ያለው ብልጽግና መንግስት እሳቱን አላጠፋውም፣ እሳቱን አቀጣጠለው፣ ለኮሪደር ልማት ነው ብለው ቢናገሩ ችግር የለብኝም እኔ። ለምን እንደ መንግስት ራሱን ዲፌንድ ማድረግ ይችላል። እንደ ከተማ አስተዳደሩ ራሱን ማድረግ ይችላል። ግን እኔን በጣም ማልቀበለውና የሚያሳዝነኝ ነገር እንደ ኦሮሞ እንደ ማህበረሰቡ አቃጣይ ከኢንፍራንስ እና ከደብረ ማርቆስ መጥቶ ከኛ ጋር አብሮ ተወልዶ ያደገውን ስልጤውንና ማረቆን ጉራጌውን ዘመድ አድርጎ ሲከራከር ያየሁት የፖለቲካ ሸፍጥ ግን በጣም አስቆኛል። ያንን ካልኩኝ ለእኔ ይሄ ሁሉ ዘመቻ በዚህ ማህበረሰብ ላይ የሚደረገው አያያዙን አይተጭብጠውን ቀማ አይነት ነገር ነው። እኛ የፖለቲካ ዲፍረንሳችንን የእምነት የአውራጃነት ዲፍረንሳችንን አውጥተን እንደ ኦሮሞማ ኢዝ አባቭ ኦል ብለን በማህበረሰብ ላይ የሚያቃጣ እንደዚህ አይነትን ፖለቲካ አንድ ላይ ዲፌንድ የማድረግ አንድ ላይ የመከላከል አንድ ላይ ደግሞ
ኦሮሞማን ከፍ የማድረግ ስራ ብንሰራ ኖሮ ማንም እየመጣ አፉን አይከፍትበትም በዚህ ማህበረሰብ ላይ። ስለዚህ እዛ ዙሪያ ላይ ራሳችንን ቆም ብለን ማየት ያለብን እኛ ይመስለኛል እንደኔ አመለካከት። ስለዚህ ምናልባት ቅድም ወንድሜ ዳለቻ እዛ ጋር የእንትን ብቻ ነው ዩሪን ምናምን ስለ ግለሰብ ማውራት እንኳን አልፈልግም ያላችሁ ያነሳችሁት ነገር ይህ አመለካከት የሱ ብቻ አይደለም፣ ሁሉም ሩም ነው። በተለይ ዋና ማራዎች ገና እሳቱ እየተቀጣጠለ ያለ ኢትዮጵያ እሳት አደጋ ሄሊኮፕተር የለውም እንትን ለቀረጻ ነው እዛ ይሄ የተካሄደው። ኦሮሞ ጉራጌን አፈናቀለ፣ ስልጤን አፈናቀለ። አሁን ወስደው ሲያከፋፍሉት ለኦሮሞ እንዲሆን ነው ተብሎ ፖለቲካ ዘመቻ ተጀመረ ማለት ነው። እነሱ ብቻ አንድ ሰው አንድ ግለሰብ ብቻ አይደለም። ይሄ አንድ ሐሳቡን ያመነጩ ብዙዎች ጥቂቶች አሉ እንጂ የሐሳቡ ተሸካሚዎች ብዙሃኑ እዚህ ቲክቶክ ላይ ያለው ሁሉ ነው ጸረ ኦሮሞማ የሆነ። ስለዚህ በጣም አጭር ነገር ነው። አንደኛ የኛ ልጆች ሁላችንም ማንም ከማንም አይበልጥም፣ ማንም ከማንም አያንስም። የተሻለ አርቲኩሌት አድርጎ አንድን ነገር የህዝብ የማህበረሰባችን ጉዳይ ማንሳት፣ መናገር፣ ማሳመን ላይ የተሻሉ ሰዎች ሊኖሩ ይችላሉ። ግን እኔ በጣም የሚያሳዝነኝ ወይ በፖለቲካ አውድ ወይ ደግሞ እንደ ኦሮሞነት በማህበረሰብ አውድ ውስጥ ሆነው ስለዚህ ማህበረሰብ መናገር የማይችሉ ሄደው ማኖ እየነኩ ሊጎር የሚያስመቱብን አሉ። እነዚህንም ማስቆም መቻል አለብን። ትግል ከራሳችን ነው የሚጀምረው። አይወክሉንም፣ ግለሰቦች ናቸው ብለን የኛም ልጆች ሄደው የፖለቲካል ኮሬክትነስ የሌላቸውን እንትኖች ሲያነሱ እንትን መቃወም አለብን። ሴም ታይም ደግሞ በአንድነታችን ማንም ሰው የሚደግፈው ፖለቲካ ድርጅት ፕራውድ መሆን ይችላል። ማንም ሰው መንግስትንም ከደገፈ ፕራውድ መሆን ይችላል። ሞር ዛን ዳት ግን ኦሮሞነት እና በኦሮሚያ ላይ አንድ የማያደርገን ምንም ነገር ስለሌለ ፕራውድ አድርገን እንደ ኦሮሞ የሚመጣውን ጥቃት እንደ ኦሮሞ ለመመለስ ለምን ኦሮሞ ጠል የሆነ ፖለቲካ ነው እየተካሄደ ያለው። ያንን ብዙ የተረዳ አይመስለኝም። ያንን ብናደርግ ጥሩ ነው። እኔ ብዙዎች የተለያዩ ሙቭመንቶችን ጀምረዋል አይቻለሁ። እንደውም እኛ ከጥቂት ጊዜ በኋላ ኦሮሞማ ኢዝ አባቭ ኦል የሚል ሙቭመንት ጀምረን እዚህ ሶሻል ሚዲያ ላይ ሰው ዲፍረንሱን ይዞ እንደ ኦሮሞ አንድ ላይ እንዲመጣ ማድረግ መቻል አለብን። ያንን ካረክ ነው ለኔ የኦሮሞ መጠቃት ከመሮም ከአብይም ከዳውድም ከመረራም ይበልጣል ብዬ አምናለሁ። ስለዚህ እንደ ኦሮሞ ከተነሳን ነው ከዛም በኋላ ግራውንድ ካለን ነው እንደ ኦሮሞ ነገ ምን ሊመጣ ይችላል ብለን እንደ ኦሮሞ አንድ ላይ መነሳት የምንችለው። ድፍረሳችን ትተን ቻምፒየንስ ሊጉ ላይ መጫወት አለብን። ደርቢውን እንተው፣ የከተማ ጨዋታውን ቻምፒየንስ ሊጉን ለመቆናጠጥ ነው መጫወት ያለብን። ይሄንን ነው ምለው። ቴንኪው ድሉን ስለሰጣችሁኝ ቤካ። እሺ አመሰግናለሁ። የሉጣ ጀረን እኔ ብዙ አልቆይባችሁም ከይቅርታ ጋር። እሺ ቤካ ቴንኪው ድሉን ስለሰጣኝ። ይሄ የፋኖ ሙቭመንት የአጥፍቼ ልጥፋ የሚል ሙቭመንት ነው። ጥላቻቸው ከኦሮሞ ጋር ነው እንዳልከው። አሁን የሁሪን ቪዲዮ ወደ ላይ ወደታች የሚያደርጉትም እነሱ ናቸው። ባይዘ ይሄ ሙቭመንት የጀመሩት የዛሬ ስንት ዓመት ነው? ሜይ ቢ 2 ዓመት። ማን ካዛንቺስ የሚባል አለ የሆነ የአማራ ጽንፈኛ ጀርመን የሚኖር ምናምን ካዛንቺስ አዲስ አበባን አቃጥሉ ምናምን 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 ሲሉ የነበሩ ማለት ነው። ይህን ነገር ከጀመሩ ቆይቷል። የእነሱ አካሄድ በጣም የቆየ ነው። በሁሉ መንገድ ኦሮሞ አዲስ አበባ ውስጥ ስለኖረ ወይም ኦሮሞ ኢትዮጵያን ስለመራ ምናምን አይደለም። እነሱ አብይ ስልጣን ከያዘ ቀን ጀምሮ አብይን ሲደግፉ መቀሌ ሄዶ የመቀሌው ጦርነት አልቆ ሲመለሱ የትግራይ ህዝብ ለምን አላለቀም በሚል ጫካ የገቡ ሰዎች ናቸው። እኛ ተዋግተን የትግራይ ህዝብን አሸንፈን ጨረሰን መምጣት ነበረብን። ከዛ እዳው ገብስ ነው ኦሮሞን እንጨርሳለን ብሎ የሚንቀሳቀሱ ይሄ ሁሉ አልሳካ ሲላቸው በአደባባይ የወጡ አዲስ አበባን አቃጥሉ፣ አዲስ አበባ ውስጥ ቦምባ ፈንቱ ሲሉ የነበሩ ናቸው። ምንም አይገርምም። ይሄ አጥፍቼ ልጥፋ የሚል ሙቭመንት አቅም የሌለው እንጭጭ በተማሩ ሰዎች የማይመራ ዝም ብሎ የሰፈር ሚሊሻ በነዘመነ ካሴ በምናም በሚባሉ ሰዎች
የመንደር ሰዎች የሚመራ ፖለቲካ ስለሆነ እነ ዘርዓ ያዕቆብ ምንድን ናቸው? ዘርዓ ያዕቆብ ዲሲ አሌክሳንደሪያ እኮ አበሻ ማርኬት አካባቢ እኮ ሺሻ የሚያፈነዱ ልጆች ናቸው። አማራ ኪላ ምትለውም እዚህ ግባ የሚባል ሰው አይደለም። ሰው ስለሌላቸው ሰቀሉት እንጂ እዛ እንግሊዝ ሀገር እኮ ወረቀት የሌለው ልጅ ነው። በኤርትራ ኬዝ የሚንቀሳቀስ ልጅ ነው። ምንም እውቀት የሌላቸው ናቸው። አሁን እኔ ብዙ ጊዜ አያና ከነሱ ጋር ሲያወራ እናደዳለሁ። አያና ፐርሰናሊ ስለማውቀው ማለት የእሱን የጠፈረ ቆሻሻ የእሱን ትምህርት እሱ የዛሬ 31 ዓመት የተማረውን ትምህርት ያልተማሩ ደንቆሮች ናቸው። እዚህ ጋ አሁን እነሱ ሰው ስለሌላቸው ደና ሰው ስለሌላቸው ፖለቲከኛ ተብሎ እየቀረቡ የነሱ ወሬ እዚህ መጥቶ እነሱ እንደዚህ አሉ እንደዚህ አሉ። እኔ በጣም ስለምንቃቸው ነው ስለነሱ ብዙ ጊዜ ወጥቼ የማላወራ። በአጠቃላይ የትላንቱን እሳት ያነደደው ምንም ሸኔ በለው ኦነግን በለው ማንም አይደለም፣ ህዋትም አይደለም። ቀንደኛ የኢትዮጵያ ጠላት በአሁኑ ሰዓት ፋኖ የሚባለው ነው። መያዣና መድረሻ የሌለው አንዴ ኤርትራ ላይ የሚንጠለጠል አንዴ ሶማሌ ላይ የሚንጠለጠል እድሉን ካገኘ ከግብፅ ጋር ቆማለሁ የሚል ነገም ጣሊያን ቢመጣ እንደ ቅድመ አያቶቹ ፓስታ እየቀቀለ እንቁላል ቂጡ ላይ እየፈነዳ መስራት የሚፈልግ ስብስብ ማለት ነው። እና በአጠቃላይ አንጆሌ ኬናውን ትዳም ሁሪ ጭላሎ የተናገረውን ነገር አካብዳችሁ አትዩ። ለምን መሰላችሁ? ሁሪ ጭላሎ የሚሰማው ሰው ነው የሚፈልገው። ብዙ ጊዜ እሱ የሚያየው 50 ሰው 60 ሰው ነው። እንደዚህ አይነት አጋጣሚ ካገኘ ለእሱ ሰርግ ነው። 1000 ሰው 2000 ሰው 3000 ሰው የሚያየው ከሆነ 300 ሰውም ካየው የፈለገውን ነገር ይናገራል። ሰኔፍ ጆሌን ኦሮሞ አከናከረ ጉርባኬነት ተከና ወደተን ይለውን እንጀዲና ቢካዝ ኦሮሞንም አይወክልም። እኔ እቺን ብቻ ለማለት ነው። ቴንክ ዩ ቬሪ ማች። ከመድረኩ ወርጃለሁ፣ አዳምጣለሁ። ቴንክ ዩ። እሺ እናመሰግናለን። ሲፈን አታወራም እንደተባለችው እውነትም አታወሪም ወይስ ታወሪያለሽ አሁን? እሺ ሲፈን ካላወራች በሲፈን ቦታ የሴቶች መብት ደግሞ ብለው እንዳይከሱኝ ለኬሪ ልስጥና ከዛ አንዴ ደግሞ ወደ አያና እንመለሳለን። ኬሪ። ኦኬ እኔ ቅድም አውርቻለሁ፣ ግን አሁንም ማለት የምፈልገው ነገር በኦሮሞ ስም የሚደረገው ነገር ይሄ ኦሮሞማ ነው እየተባለ የሚደረገው ነገር ኦሮሞን ይሄ እንደ ፓርቲ ከፋፍሎ እኛን የሚያስቀምጠን ነገር እና እንደ ፓርቲ የምናወራበት ነገር ሳይሆን እንደ ኦሮሞማ የምንነጋገርበት ነገር ስለሆነ ይሄ ለትልቁም ለትንሹም ለተሰራው ነገር በሙሉ ሁሉ ጊዜ ጥፋት ሲጠፋ ኦሮሞማ እያሉ የሚነሱትን ነገር ራሳችን ይሄን ነገር መከላከል አለብን ብዬ አስባለሁ። እኔ ለምን ይሄ ኦሮሞማ እያሉ የሚያደርጉት ነገር የኦሮሞ ሕዝብ እንደዚህ አይነት ነገሮች ውስጥ እንደማይሳተፍ እነሱም ማወቅ አለባቸው። ይሄ የጭፍን ጥላቻ ያለባቸው ሰዎች ናቸውና ይሄን እንደ ይሄ በፖለቲካ ተከፋፍለን ምናምን አይደለም ማየት ያለብን። እንደ ኦሮሞማ አንድ ሆነን አንድ በሚያደርገን ነገር ላይ መሄድ አለብን መቻል አለብኝ ብዬ አስባለሁ። ኦልሬዲ የራጂን ሀሳብ እገዛዋለሁ። ከዛ በመቀጠል ደግሞ አብዛኛው የኛ ልጆች እነሱ ሩም እየሄዱ ዝም ብሎ የሚቀበጣጥሩ ሰዎች አሉ። ከእንደዚያ ነገሮችም መቆጠብ አለባቸው። ሁለተኛ ደግሞ ijoollee makinya taanii baga ta'ee wanti kun ta'uu qaba baga gubanii warri jedhanis jiru. Wanti kun immoo wanta barbaachisaa miti. Yeroo ijoolleen keenya ganda isaanii deemanii gubanii baga gubatee yeroo isaan jedhanii dubbachaa deeman kanatti jarri dhugumatti kunoo isaanillee deeggaraa jiru jedhanii waan akka kana waan barbaadanii fi waan akkasii gochaa deemu jechuudha. Wanti kun osoo afee bareedaadha jedheen abdadha. Kan yaada keessan hunda waan hambituuf galatoomaa. Tole galatoomi keerii koo warri amaariffin rakkise jettaniif gidduutti siniiknaa ofii keessanis dhuftanii afaan oromootiin yaada keessan ibsuu dandeessu sin nageenya rakkoon qabu ወደ መነሻ ሚዲያማችን ስንመለስ በነገራችን ላይ የሱ ሰውዬ ሲግኒፊካንስን በዛም ባይሆን እንኳን የሆኑ ሰዎች ግን እሷን ነገር ወስደው ሲግኒፊካንት ሊያረጉ ሞክረው ነገሯን ትንሽ ያገነኑ ስለሆነ በትንሹም በብዙም አድሬስ መደረጉ ድንገት ሊያስፈልግ ይችላል። አይ ዶንት ኖ ቀጣይ ተናጋሪዎች ምን እንደምትሉ ለአያና ልስጥና ከዛ ወደ ኩሽላንድ ሄደው
ከአያና በፊት አያና አንድ ላይ እንዲመልስልኝ እኔ ቦስ ጥሩ ነበር። ቀጥል። እሺ ኩሽ ቀጥል፣ ችግር የለውም። እኔ ያው ሁሉም የራሱን ፐርሰናል ቪው ነው እይታውን ነው እያስቀመጠ ያለው። ግን የመጀመሪያው ኮንሰፕት ግን ባይረሳ አያና ያስከውን እሳቤ ባትረሳው ጥሩ ነው። ምናልባት የራሳችን የአብራካችን ልጅ የሚያደርገውን የኢሜጅ ቢልዲንግ ሳይሆን ኢሜጅን ዲስትሮይ የሚያደርገውን እይታ እኔ እንዴት እንደምትመለከቱት እይታየኝ አይደለም። ምናልባት የቲክቶክ መንደር ነው በሚል ተራ የሆኑ ነገሮች ላይ ልናልፋቸው ትችላለን። ነገር ግን አንደኛ እኔ ሳይሆን እኛ ብሎ ሪፕሬዘንት አድርጎ የሚመጣን እሳቤ በምን አይነት መልኩ ፕሮቴክት ማድረግ እንዳለብህ እነማን እንዴት እያያችሁት እንደሆነ አልገባኝም። ይሄ ነገር ምናልባት በአንጻራዊነት ምናልባት በዚህ ሰዓት ሀፕን ያደረገው ድንገተኛ የእሳት አደጋ የሚል ነው። በተለያየ ትዊተር ላይ ስናይ የነበረው መረጃው ምን ያህል እንዳለን አናቅም። ብዙ ሰዎች እዚህ ጋር ዲስከስ እያደረጋችሁ ያለችው ስሰማ እኔ በእኔ እይታ ስሰማ ምናልባት ወስደን ወደ ቲፒኤልኤፍ ወስደ ወደ ፋኖ ምናምን የምትወስደው ሳይሆን ቅድመ ጥናት ያሌለው ድርጊቱ የተፈጸመው በድንገተኛ እሳት አደጋ በሚል እሳቤ የኢትዮጵያ መንግስት ካሉት አናውንስ ያደርጉት ያንን ነው። ግን ከዛ በስተጀርባ በሚዲያው ላይ እኔ የዚህ ኃላፊነት ነው ወስዳለሁ እኔ ነኝ የሚል አካል ደግሞ ተፈጥሯል። ያ የተፈጠረው ከራስህ አብራክ ከኦሮሞ ነው። ይሄ መንግስት የኢትዮጵያ መንግስት ነው። የኢትዮጵያ መንግስት በቀላሉ ለምንድን ነው እንደዚህ አይነት ኬዞችን የሚያዩ የሚል ደግሞ የግል ጥያቄ ነው። ይቅርታ አድርጉልኝ ነው አንድ ጊዜ የሚሉት እንትን ማትሉ ማለት ነው። ይኸውልህ አያና እንደዚህ አይነት ኬዝ እንዴት ነው በቀላሉ የሚታለፈው? ከራስህ አብራክ የሚያደርገውን እኔ ወስጃለሁ የሚለውን የቴሮሪዝም እሳቤ በውስጡ አለው። እንደዚህ አይነት ኬዝ አለው። ንግግሮችን በደንብ ሳንሱር ከእንደገና ቼክ አድርጉት፣ ኢቫሉዌት አድርጉት፣ ኢንቨስቲጌት ይደረግበት። ይሄ ልጅ በቀላሉ እየመጣ የሆነ ኮንሰፕት አገኛለሁ የሆነ ሚዲያ አገኛለሁ ተናጋሪ ልሁን ምናምን በሚለው አይደለም። እሳት አደጋ ነው የተፈጸመው በማዕከላዊ መንግስት ባለበት በፌዴራል መንግስት ባለበት በፊንፊኔ ላይ የተፈጸመው ይሄ ኬዝ እንደዛ አይነት ኬዝ በቀላሉ የሚታይ ከሆነ እኔ የምሬ ነው የምልህ ጣትን እንትን የምለው የኢትዮጵያ መንግስት ላይ ነው። የኢትዮጵያ መንግስት እንደዛ አይነት ሰዎችን በምንም አይነት ኬዝ በቆንስላ በኢንተርፖል ማምጣት የሚችልበት ኢንቨስቲጌት ማድረግ የሚችልበት ምንድን ነው የማይታየው? የፈለገውን ያህል ለፖለቲካ ፍጆታ ይሰሩበታል፣ ይስሩ። እሱ አይደለም ይሄ እኔ አጥፍቻለሁ እኔ ነኝ ገና እንዲህ አድርጋለሁ ትላንትን ብያችሁ ነበር የሚለው ቃላቶች እኛን ብሎ ወክሎ የሚናገር አካልን በቀላሉ ጀስት እንደ እብድ አርግተ የምታየው ከሆነ ኦኬ ምንም ችግር የለም። እንደ ሀገር ግን እንደ ዜጋ የሚሰማን እንደ ሀገራችን ኢትዮጵያ አሁን ያለውን ስርዓት አሁን ያለውን የኦሮሞማ ኢሜጅን ለማጥፋት የሚሄዱ አካላትን በራስ አብራክ የሚሄዱን አካል ለመሳሪያነት የሚጠቀሙበትን ቱል የሚያደርጉትን አካል በቀላሉ የምታዩት ከሆነ ምንም የትግል ውጤትም አይገባኝም። የሀገሪቷንም ኢሜጅ የሚያጠፋውንም መያዝ የማይቻል ኢንቨስቲጌት ማድረግ የማይቻልበት አቅም ላይ ካለች ኢትዮጵያ እኔ በጣም ነው ማዝነው። ማ ለማን ያቀርባል? ማ ለማን ሄዶ ይሄን ነገር ሪፖርት ማድረግ ይችላል? እነማን ናቸው አቅም ያላቸው ድምጽ መሆን የሚችሉ እነማን ናቸው? ይሄ ነገር ይታይልን ማለት የሚችል አካል ማን ነው? አላውቅም። ራሱን ስራ የሰራ ነው በ24 ሰዓት ትላንት እኛ አዲስ አበባ ነው ያለ ነው ብራዘር። በ24 ሰዓት ምን ይፈጠር ነው የምትለው? መንግስት የራሱን ኢንቨስቲጌሽን ይሰራል። እዚህ ጋር አንተ እያልክ ያለው በኢንተርፖል በምናምን የምትለው ከሱ በላይ የተናገሩ ስንት አሉ። እነ ምናምን ካዛንችስ ማዕረግ ካዛንችስ ስንት ነገር ብሏል። በኢንተርፖል ገብቷል አልገባም? አሁን እዚህ ጋር አጀንዳን ጎደና ilmaan oromoo ሲገሌራ ጉርባቻ ጨፍተኒ አጀንዳ ጎተኒ ዋይሳ ሰው ዱንታኔ ማልቱ ተው ቀባ ጀራለ አጀንዳ ከኑ ዱንታኔ ጀሪ ይሄን ነገር ያደረገው 100% ከፋኖ በስተቀር ማንም አያደርግም። አለቀ። ሁሪ ወጥቶ ጮኸ። ሁሪ እስክታመታ መለስ ዜናዊ ሲሞት ኤምባሲ በር ላይ ቆሞ አማሮች እስክታ እየመቱ ትግሬዎች ሲያለቅሱ አይተናል። በኢትዮጵያ ፖለቲካ የተለመደ ነው። የፈለገ ሰው ኦሮሞን አማክሮ አይደለም ሁሪ ወጥቶ የኦሮሞ እኛ ስላለ ኦሮሞ ተጠያቂ አይደለም ሁሪ እኔ በምናገረው ነገር ራሴን ወክዬ ነው እኔ የምጠየቅበት። አንተ በምትናገረው አንተ የምትጠየቅበት እሱ እኛ ስላለ አይደለም። የኦሮሞ ውጡና የሰው ቤት ሲቃጠል ወይ ሰፈር ሲቃጠል እኛንም በሉና ጩሁልን ብሎ ያስተጋባበት ሰዓት አንድ ደቂቃ አልነበረም። ሰምተን አናቅም ብለንም አናቅም። ሶ ከነጨ ድፍተኒ ጉርባ ጎዋ አጀንዳን ጎዲና እኒ ገባይ ኢዬ ሚዲያ ከቨሬጅ በርባዳ ነምኒ ፋሎ አይሰጎዱ በርባዳ አማራ አይሰጀጁ በርባዳ በቃ ጎዋን ከጎሳት አለቀ። ይሄን ነው የምልህ። ከናም አጀንዳን ጎዲና እሳቱ ከምን ተፈጠረ የሚለው ምርመራ ከፈለግ ጊዜ ስትዘለ መግባት ትላንት ማታ የተቃጠለው እያየን ነው። እኛ እዚህ አዲስ አበባ ነው ያለነው። ወፍ መንግስት የራሱ አካሄድ አለው። ፖሊሶች አሉት፣ ደህንነቶች አሉት፣ እሳት አደጋ አለ፣ ሄሊኮፕተር አለው፣ ብዙ ነገር አለው። መጀመሪያ ጠብቁ። ምንድን ነው በ24 ሰዓት ካልተወለደ የሆነ በሬ የወለደ በቃ የሆነ ነገር ካልተፈጠረ
የወሬ ሱስ ካለባቸው ወሬ ሱስ አለብን በሉ። ወማርግ ተመረቀ በተኒ ጣጣጣጣጣጣጣ አጀንዳው የፋኖ አጀንዳ ነው። የመንግስት ዋና ጠላት ፋኖ ነው። ከሶማሌ ጋር የሚሰለፈው ፋኖ ነው። ከኤርትራ ጋር የሚሰለፈው ፋኖ ነው። ዛሬም ውስጥ ለውስጥ ከወያኔ ጋር የሚሰራው ፋኖ ነው። የሁሉም የኢትዮጵያ ጠላት ቀንደኛ ቦዘኔው የበግ ሌባ ፋኖ ነው። በቃ አለቀ። ይሄ ነው ካና ከጂቹ ቀብ አከል ሞሮሞት ሁልገት ኦፊና ዱቢ እሺ ይጨርስና ኩሽ ሀሳቡን ወደ ያና እንመለሳለን። በመሀል ግን ማስታወቂያ አለኝ። ያላስገባናችሁ ሰዎች ስፔሻሊ ያወቅናችሁ በሌላ ስቴጅ ኦሮሞን ዲፌንድም ስታረጉ ምናምን የነበረ ሰዎች ያላስገባናችሁ በጣም ይቅርታ አድርጉልን። ከጠበቃችሁ ግን ስፔሻሊ ያላወራ ሰው ላለማስወጣት አንዳንዶቻችሁ ሄዳችኋል። ይቅርታ በሌላ ስቴጅም ክሊር እናረጋለን። ያው ትግስት አንዳንዴ ስቴጇ ከምትይዘው አንጻር ትረዱናላችሁ ብለን ተስፋ እናረጋለን። ኩሽ የቀረህን ነገር ጨርስና ወደ አያና እንሄዳለን። ከዛ ባሊሎቤ ድጋሚ ይመጣል ማለት ነው። እኔ ጨርሻለሁ ሀሳቤን። ግን ማንም ከጠያቂነት መዳን የለበት የሚል ሀሳብ አለኝ። ያንን ደግሞ ጊዜ ይፈጃል። አዎ ጊዜ ኢንቨስቲጌት ይደረጋል። which is good እስማማለሁ። ፋኖም ሆነ ከበስተጀርባ ያለውን አንድ ሁሪም ቢሆን ማንም ለንግግሮቹ ለምኑም ኤዲ ነገሮችን እንደዚህ አይነት ነገሮችን ኢሜጅ የሚያጠፋውን ማስተካከል እንዳለበት ነው ማምነው። በተረፈ ያለኝን ሀሳብ እንግዲህ አስቀምጫለሁ። ቴንክ ዩ። እሺ ቴንክ ዩ አያና። ታፕ ኮፒ ሊንክ አድርጉ ውጁልን። ያ እንትን ባይ ዘ ዌይ ሁሉ ሰው እንደፈለገ በፈለገው ጊዜ መናገር ይችላል። የሚናገረው ነገር ግን ኃላፊነት ይወስድበታል። ምናልባት ሁሉ ጊዜ ኃላፊነት ላይ ወስድበት ይችላል። ግን መቼ እንዴት ማንን ተናገረ የሚለው ነገር ከዋክብቱ የገጠሙ ቀን ኃላፊነት ይወስድበታል። ጤነኛ ነው እብድ ነው ምንድነው መብቱ ነው። እንደዚህ አይነት መስቀለኛ ቦታ የገባ ቀን ግን የገዛ አፉ ነው እዳ ይሆንበታል ማለት ነው። ይሄ ሰው የተናገረው እብድ ነው ለራሱ እንደፈለገ ነው የሚያወራው ምናምን አጀንዳ ታርጉት አናደርገው። እንደ ኦሮሞ ግን እንደ ኦሮሞ እኛን አይወክልም፣ እኛን አይመስልም፣ ኦሮሞነት አይታይበትም፣ አናውቅም እንደዚህ አይነት ኦሮሞነት። እኛ ብሎ ነው የተናገረው። እኛ ሲል ፒፒን ከሆነ ያለው ሄዶ እንደ ፒፒ ይናገር። እንደ ኦሮሞ እኛ የሰው አቃጥሉ አጥፉ የምንል ህዝብ አይደለንም። ኮምፕሊትሊ ዲናውንስ እናደርጋለን የእሱን ንግግር። በአእምሮ በሽታው ነው በምን ሆኖ ወረቀቱን ያሳይ we don't care። ንግግሩን ግን 100% እንደ ኦሮሞ ዲናውንስ እናደርጋለን። ሞር ኢምፖርታንትሊ ይሄ እሳት ገና ሲነሳ አብረው የሚዲያ እሳት አስነስተው ምናልባትም ጉዳዩ ከተጣራ በኋላ መሬት ላይ እሳቱን የለኮሱ ሊሆኑ የሚችሉ አካላት እዚህ መጥተው የኦሮሞን ስም ለማብጠልጠል እንዴት ቸኮሉ? ምን ያህል ኢንቨስቲጌሽን አድርገው ነው? ጎጃም ላይ ያደረጉትን ነገር ጎንደር ላይ ያደረጉትን ነገር ሪፖርት ለማድረግ 2 ቀን የሚፈጅባቸው ኦሮሞ አደረገው ብለው እሳቱ ገና መንደድ ሲጀምር እንዴት መጥተው ሪፖርት ሊያደርጉ ቻሉ? በተደራጀ ሁኔታ ሰፊ ሩም ከፍተው። ይሄ ትልቅ ጥያቄ ነው። ማን አንተ? እኛ የሚለው እንደ መንግስት ከሆነ የመንግስት ሰዎች ይጠይቁት። የመንግስት ሰዎች አንተ የኛ አካል አይደለም፣ በእኛ ስም ተናግረሃል፣ በእኛ ስም ግፍ ሰርታል ብሎ መንግስት ሊጠይቀው ይችላል። እኛ ብሎ የተናገረው እንደ መንግስት ከሆነ። እንደ ኦሮሞ እኛ ብሎ የሚናገር ከሆነ ግን የዚህን ህዝብ ማንነት፣ ጨዋነት፣ ክብር የሚጠብቅ ነገር መናገር ግዴታ አለበት። ሌላው የሚሰድበን ሳያንሰን ከውስጣችን ዝም ብሎ ራሱ ላይ ፊደል እንኳን አቀናብሮ መጻፍ የማይችል ሰው ራሱ ላይ ዶክተር ብሎ ለጥፎ መጥቶ ባልታጠበ አፉ የኦሮሞን ስም ወክሎ የሚናገር ከሆነ we will put them in the right place. That's just that. እንደ መንግስት ይናገር መብቱ ነው። እኛ ብሎ የሚናገር ከሆነ የመንግስት ሰዎች ቆንጽላላቸው ሄደው አንተ ማን ነህ በእኛ ስም የምታወራ ብሎ ያዙት። እንደ ድርጅት የሚያወራ ከሆነ እንደ ድርጅት ያወራ። እኛ ብሎ እንደ ኦሮሞ ግን የኛን ህዝብ የማይመጠን ድሮም ስማችንን ለመብላት በህዝባችን ላይ ጥላቻ ላላቸው አካላት ከገርዶም ሆነ ከማይምነት ጥልቀት የተነሳ ሄዶ ገብቶበት ከሆነ ኃላፊነት ይወስዳል። ማንም ሰው ነው ደግሞ ፉሪ ብቻ አይደለም። ፉሪ የራሱ ችግር ስላለበት ማንኛውም ሰው እኛ ብሎ ሲናገር ማነህ አንተ ብለን መጠየቅ መቻል አለበት። because የኦሮሞ ህዝብ ማለት ፒፒ ማለት አይደለም። ፒፒ ሀገራዊ ድርጅት ነው። የራሱ ጣጣ፣ የራሱ ችግር፣ የራሱ ጥሩነት፣ የራሱ ክፋት፣ የራሱ ጉዳይ ነው። ኦሮሞ ነው፣ ህዝብ ነው። እና እንደ ህዝብ እኛ ብሎ የሚናገሩትን እኛንን የምናቃናቸው። ሌላ ሰው መጥቶ እንዲያስተካክልልን አንጠብቅም። ሌሎቹ ሰዎች ጋር ሌሎች ቦታዎች ላይ የምናያቸውን ነገር እኛን ደግሞ እንደ ኦሮሞ ህዝብ ሚዲያ ላይ እንዳለን ኦሮሞዎች እናስተካክላለን። እኛ የራሳችንን መቆንጠጥ እንደምንችል
ከኛ መማር ይችላሉ። እንቆነጥጣለን። ቢኮዝ ከኛ ውስጥ ወጥቶ ለስድብ ለጥላቻ በር የሚከፍትብን ለህዝባችን መጠቃት በር የሚከፍትብንን ማቅናት እንደምንችል ማስተካከል እንደምንችል እንደ ኦሮሞ ሚዲያ ላይ እንዳለን ሶሻል ሚዲያ ላይ እንዳለን ኦሮሞዎች ማድረግ አለብን ብዬ አምናለሁ። ፐርፌክትሊ ነው የተናገርሽው። እዚህ ላይ ፖለቲካ አምጥቶ የሚለጥፍ ሰው ንፍዘት እኔ ባይዞ በጣም ብዙ አይነት ነፈዛለ በጣም ብዙ አይነት ነፈዛለ። እውነት እንነጋገር ከተባለ ተከባብረን የሰው ልጅ ስለሆን ሁሉ ክብር ይገባዋል ብለን እንቀጥላለን እንጂ ጥርሱን በስነ ስርዓት መፋቅ የማይችል ሰው ያለበት ነው ሶሻል ሚዲያ። ጥርሱን እንደዚህ የሚቦረሸው በብሩሽና ፔስት ባለበት ሀገር አጽድቶ የገዛ አፉን መታጠብ የማይችል ሰው መጥቶ በ60 ሚሊዮን በ70 ሚሊዮን ህዝብ ስም ሊናገር ይሞክራል። we're not going to allow that። አለበለዚያ ወይ ዘግተነው መውጣት ነው ያለብን። we can't allow that። በስነ ስርዓት የሚናገሩትን ነገር ካወቁ ይወቁ። አለበለዚያ ሪፖርት እናደርጋለን፣ አካውንቶቻቸው ላይ ቻርጅ እንወስዳለን። ባሉበት ሀገር ላይ በህዝብ ላይ ጥፋትና ችግር እንደሚፈጥር አካል ኃላፊነት ወስደው በህግ እንዲጠየቁ እስከማድረግ እንሄዳለን። የራሳችን ኦሮሞ ተወላጅ ነን የሚሉትን ወይ ዘግተው ቁጭ ብሎ ታፕታፕ ያድርጉ።